ፍትህ ለአክሱም ሙስሊሞች፣ ፍትህ ለአክሱም ሙስሊሞች። ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጋችሁ ለብዙዎች አድርሱልኝ። እንደምታውቁት በአክሱም የሚገኙ ሙስሊም ወንድም እህቶቻችን የመስገጃ ቦታን በመከልከል መስጂድ እንዳይገነቡ ለዘመናት ሲታገሉ ቢቆዩም መፍትሄና እልባት ያላገኘ ጉዳይ መሆኑን ታውቃላችሁ። መስጂድ ብቻ አይደለም የመቃብር ስፍራም ተከልክለው በጣም ለረጅም ዘመናት ሲሰቃዩ እንደነበረም ሁላችሁም የምታውቁት ገሃድ የወጣ እውነት ነው። የመስገጃ ስፍራ ብቻ ሳይሆን የመቃብር ስፍራ ብቻ ቦታም ሳይሆን እንደምታውቁት አክሱም ላይ የሙስሊም ሴት ተማሪዎች ጉዳይም በሂጃብ ምክንያት ከትምህርት ገበታቸው ሲስተጓጉሉ እንደነበረ ፈተና ሳይፈተኑ እንደቀሩና ስቲል ችግራቸው እንዳልተፈታ የምታውቁት ገሃድ የወጣ ጉዳይ ነው። የመቃብር ስፍራው ጉዳይ፣ የሰላት ቦታ፣ የትምህርት ቤቶች ላይ በሂጃብ መከልከልና የምንላቸው ጉዳዮችም በጣም እልባት የሚፈልጉ ነገሮች ናቸው ማለት ነው። እነዚህ ላይም በደንብ ሊሰራ ይገባል። አክሱምን ሴተኛ ዳሪነት ቤት ያላረከሳትን፣ መጠጥ ቤት ያላረከሳትን መስጂድ ያረክሳታል፣ የሙስሊሞች መቃብር ያረክሳታል ተብሎ የሚደሰኮረው ድስኩር እስከ መቼ ድረስ ነው የሚዘልቀው? አክሱም የኢትዮጵያ አካላት እስከሆነች ድረስ ኢትዮጵያ ላይ በየቦታው መስጂድ እየተገነባ ቤተክርስቲያን እየተገነባ ሁሉም ምእመን የሚፈልገውን አምልኮ እንዲያደርግ ፍቃድ እስካገኘ ድረስ አክሱም ላይ መስጂድ እንዳይገነባ የሚከለክሉ አካላቶች እነማን ናቸው? ለምንስ ነው እንዲህ ሊደረግ የተፈቀደው የሚለውን ጥያቄ ሁላችሁም ልታነሱት የሚገባ ጥያቄ ነው። እንግዲህ በዛሬው ዕለት እንደምታውቁት ማለት ነው ሀሩን ሚዲያ ይዞት በወጣው መረጃ የጁምዓ ሰላትን ሙስሊሞቹ መከልከላቸውን የሚያሳይ መረጃ ይዞ ወጥቷል ማለት ነው። ለዘመናት የመስጂድ ግንባታ ተከልክለው ለዘመናት የመቃብር ስፍራ ተከልክለው ሲሰቃዩ የነበሩ ሙስሊም ወንድም እህቶቻችንን መስጂድ በማጣታቸው ምክንያት ቤቶችን በመከራየት ግቢዎችን በመከራየት ድንኳን ሰርተው ሲሰግዱ እንደነበረ ይታወቃል። በዛሬው ዕለት ግን ይሄ ነገርም በህጋዊ አካላቶች እንደተወሰደባቸው፣ መስገጃቸው እንደተወሰደ፣ ድንኳኑ እንደፈረሰና የጁምዓ ሰላትን እንደተከለከሉ የሚያሳይ ዘገባዎች ወጥተዋል ማለት ነው። ስለዚህ የሚመለከታችሁ አካላቶች በሙሉ የኢትዮጵያ እስልምና ጉዳዮች፣ የኢትዮጵያ ሃይማኖት ጉባኤ የሚመለከታችሁ የመንግስት አካላቶች በሙሉ አንድ ላይ በመሆን ይህንን የሙስሊሞችን ጉዳይ እባካችሁ ችላ አትበሉትና ፍትህ አስቀምጡላቸው። ለአንድና ለመጨረሻ ጊዜ ፍትሃዊ የሆነ እርምጃ ተወስዶ ፍትሃዊ የሆነ ውሳኔ ተደርጎላቸው እንዲሰግዱ መስጂድ እንዲገነቡ የመቃብር ስፍራ እንዲፈቀድላቸው ሊደረግ ይገባል ማለት ነው። ስለዚህ ሌሎች መጠጥ ቤቶች ያላረከሱትን ሀገር መስጂድን በመገንባት ሀገሪቷ ትረክሳለች የሚል እሳቤን ኋላ ቀር አስተሳሰብ ያላችሁ ሰዎች ደግሞ ከኋላ ወደፊት ብትመጡ ይሻላል ብዬ አስባለሁ። ስለዚህ ፍትህ ለአክሱም ሙስሊሞች፣ ፍትህ ለአክሱም ሙስሊሞች፣ ፍትህ ለአክሱም ሙስሊሞች። ስለዚህ ፍትህ ለአክሱም ሙስሊሞች የሚለውን ቪዲዮ ትልልቅ ፎሎወር ያላችሁ ሙስሊም ወንድም እህቶቼ በሙሉ ድምጽ በመሆን ቪዲዮውን አስተላልፉ፣ ለሌሎችም አድርሷቸው ማለት ነው። ሰላም ለሀገራችን፣ ሰላም ለዓለማችን ይሁን።